ሶስተኛ እኔ ጋር ባናን በቃ ምንድነው ከፊት ምገኝ Are cosa grunata. ቁንጮን ሲያስብ አይ በቃ የሚያስቅ ነገር አታውቁም ማለት ነው። አይደለም ጫሙ ኖ አሁን ፀጉር ተላጭቶ ሲመጣ እኮ ነው። ከዚህ በፊት እኮ አይቼዋለሁ። ፀጉርን ተላጭቶ ነው እና ምን አድርጎት ነው ታዲያ? ልክ ነህ አይደለም ቻክሊት በሙኒኒት ተፈርሾ ቸከዝበቲ ሁለት ባንክ ግን አይደለም። ቆይ ነው አልፈራም። ግን ያን ኮንተንት ደግሞ አለው ያስቃቸዋል አያስቃቸውም የሚለው ነገር ባይዜ ትንሽ የሚጎዳው ያን ኮንተንት አይ ግን ኮንቴንት አይደለም የዴይ ቱ ዴይ ህይወት ነው። ሙሉ እንደዚህ ይመስለኛል። የቀን በቀን ህይወት ነው ብራዘር። ኧረ ተይ እንጂ ቁንጮ ላይፍ ነው። ኧረ ጥቁር ነው የተቀበለው ልብሱ ከጎረቤት ምናምን ኦኬ አንቺ አሁን ግን ቀጣይ እንደዚህ ያውን አልፈሻል። አሁን ግን ቀጣይ እንደዚህ ሆነሽ ከመጣሽ ላታስቂ ያ ኮንተንቱ መቀየር አለበት። የቅድሙ ልጅ ኮንተንቱ ደግሞት ጀስት ምንም አላለም። ግን እኔ ትንሽ የሆነ አክሰንቱ ነው ትንሽ ሞር ጉልበቱ አሪፍ ምንም እኮ አላወራም። የምን አክሰንት ነው የምትለው እኮ ቢያንስ የሆነ አለው ኢነርጂ ማጮሮ ኢነርጂ አይደለም። ፀጉሩን ተቆርጦት የመጣው ያ እኮ ማለት ማንኮ ደብተር ላለው ልጅ እኮ ነው። የድሮ ማንኮ ደብተር የአባባ ተስፋዬን ዳረት ብታይ እኮ ይሄ ልጅ ሁሌ በየቀኑ አለ። ይሄ አላለፈም የሚለው ልጅ እኮ ነው። አላለፈም ባላገሩ ያለ ሻን አልፏል ነው ያለ በ2000 ብር አሸናፊ ስሚ እንዲህ ሳትቀይር ይድሽ ብዙ የሚረዳ ሰው አጣጣም ይመቸው ግን ይመቻል። እንደዚህ ሲለኝ ነው ማለት ቁንጮን አሳየካ ደግሞ ይስቃል እኮ ጭዌ ምናምን ሞክር ያ ጊዜ ይመችሽ በቃ አይ ግን ሌላ ጊዜ የሚያስቅ ምናምን ነገር መረጥ አብሮ እየቆጠረ ነው ትወልበለው አሁን ብሩ ሲሳላ የእውነት ነው ያብደው ያንቃል ዘለው እንኳን ደስ አለሽ። አፍኜዋለሁ እኮ ቁንጮ ነው ጥርሱ እዚህ ጋር ወላጣ ነው ጥቁር ተቀብቶ ነው ያለው። ተባበሱ። አይ ይመቸው እናቴ ትሙት ይመቸው።